ሰላም ጤና ይስጥልኝ የወርልድ ዩኒሆን ቤተሰቦች፣ ዛሬ ህልማችሁን እውነት የሚያደርግ መረጃ ይዤላችሁ መጥቻለሁ። ብዙዎቻችሁ ኢትዮጵያ ሆኖ የትም መሄድ አይቻልም ብላችሁ ተስፋ እንደቆረጣችሁ አውቃለሁ። ኤምባሲ ደጃፍ መሰለፍ፣ ቃለ መጠየቅ መጠበቅ እና በመጨረሻ የቪዛ እምቢታ ወረቀት መቀበል። ይሄ ታሪክ ዛሬ ያበቃል። ዛሬ የሚያሳያችሁ 10 አገራት የኢትዮጵያ ፓስፖርት ስላላችሁ ብቻ በክብር እንኳን ደህና መጣችሁ የሚላችሁ ናቸው። አንዳንዶቹ በአውሮፕላን ውስጥ ገብታችሁ መሄድ ብቻ ነው የሚጠይቁት። በተለይ በቁጥር 1 ላይ ያለችው ሀገር ለኢትዮጵያውያን ያደረገችው አዲስ ነገር ያስገርማቸዋል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መሃል ላይ አንድ ታላቅ ምስጢር እነግራችኋለሁ። ቁጥር 10 ቤኒን። ቤኒን በምዕራብ አፍሪካ የምትገኝ የታሪክ ሀገር ናት። ለኢትዮጵያውያን ለ90 ቀናት ያለምንም ቪዛ ትፈቅዳለች። እዚህ ሀገር ለመሄድ የሚያስፈልጋችሁ ፓስፖርት እና የቢጫ ወባ ክትባት ካርድ ብቻ ነው። የባህል አፍቃሪ ከሆናችሁ ቤኒን የመጀመሪያ ምርጫችሁ ትሆን። ቁጥር 9 ዶሚኒካ። አሁን ደግሞ ወደ ካሪቢያን ባህር እንሄድ። ዶሚኒካ የደሴቶች ገነት ናት። ለ21 ቀናት ያለምንም ቪዛ መቆየት ትችላላችሁ። ይህች ሀገር ለአሜሪካ በጣም ቅርብ ናት። በተፈጥሮ የታደለች ተራራማና አረንጓዴ ሀገር ናት። ሄይቲ። ሌላዋ የካሪቢያን ሀገር ሄይቲ ናት። ለኢትዮጵያውያን ለ90 ቀናት ያለ ቪዛ መግባት ትፈቅዳለች። ምንም እንኳን አገሪቱ አንዳንድ የፖለቲካ አለመረጋጋቶች ቢኖሩም ባህር ዳርቻዎቿ ግን አሁንም ዓለምን የሚስቡ ናቸው። ቁጥር 7 ጋምቢያ። ወደ አፍሪካ ተመልሰን የአፍሪካ ፈገግታ የምትባለውን ጋምቢያ እናገኛለን። ለ90 ቀናት ያለ ቪዛ ትፈቅዳለች። ጋምቢያ በጣም ሰላማዊና ለቱሪስት ምቹ አገር ናት። ቁጥር 6 ማዳጋስካር። ማዳጋስካርን ስታስቡ የካርቱን ፊልም ትዝ ይላችኋል። እውነታው ግን ከዚያ በላይ ነው። ማዳጋስካር በደረሳችበት ወቅት ቪዛ ኦን አሪቫል ለ90 ቀናት ቪዛ ትሰጣለች። ልዩ የሆኑ እንስሳትና እጽዋትን ለማየት ምርጥ ቦታ ናት። እስካሁን ካየናችሁ ውስጥ የትኛው ይበልጥ ማረካችሁ? ኮሜንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የወርልድ ዩኒሆን ቤተሰብ ይሁኑ። አሁን ደግሞ ወደ ቁጥር 5 አልፈናል። ቁጥር 5 ሩዋንዳ። የአፍሪካ ሲንጋፖር። ሩዋንዳ እጅግ ንጹህ፣ ደህንነቷ የተጠበቀ እና ዘመናዊ አገር ናት። ለኢትዮጵያውያን በደረሱበት ወቅት ቪዛ ይሰጣል። ኪጋሊ ውስጥ ስትራመዱ አውሮፓ ያላችሁ ነው የሚመስላችሁ። ቁጥር 4 ሲሸልስ። ይህች አገር ለኢትዮጵያውያን ፍጹም ክፍት ናት። ለ90 ቀናት ያለ ቪዛ መቆየት ይቻላል። ሲሸልስ የዓለማችን ውድ እና ውብ የባህር ዳርቻዎች ባለቤት ናት። ለጫጉላ ሽርሽር ከሲሸልስ የተሻለ ቦታ የለም። ቁጥር 3 ኡጋንዳ። ኡጋንዳ የኢትዮጵያውያን ሁለተኛ ቤት ናት ማለት ይቻላል። ያለምንም ቪዛ መግባት ትችላላችሁ። ኑሮ በጣም ርካሽ ነው። ህዝቦቿም እጅግ እንግዳ ተቀባይ ናቸው። ቁጥር 2 ኒው። ይህች አገር በፓሲፊክ ውቅያኖስ ላይ የምትገኝ ትንሽ ደሴት ናት። ለ30 ቀናት ያለ ቪዛ መግባት ትችላላችሁ። ከዓለም ጫጫታ ርቆ ሰላም ለሚፈልግ ሰው ፍጹም ምርጫ ናት። ቁጥር 1 ኬንያ። እናም በመጨረሻ የሁላችንም ጎረቤት ኬንያ። ኬንያ ከ2024 ጀምሮ ለኢትዮጵያውያንና ለዓለም ህዝብ የቪዛ ክፍያን ሙሉ በሙሉ ሰረዛለች። አሁን የሚያስፈልጋችሁ ኢቲኤ የሚባል ፎርም ኦንላይን መሙላት ብቻ ነው። ለስራ፣ ለጉብኝት ወይም ለገበያ ኬንያ አሁን ጊዜው በላይ ቅርብ ናት። የዛሬ መረጃችን ይሄን ይመስላል። ዓለም ለኢትዮጵያውያን ዝግ አይደለችም፣ እኛ ግን መረጃውን የለንም። ይህ ቪዲዮ ጠቃሚ ከሆነ ካገኛችሁ ለጓደኞቻችሁ ሼር አድርጉ። በሚቀጥለው ቪዲዮ በዝቅተኛ ዋጋ እንዴት የበረራ ትኬት መቁረጥ እንደምችል አሳያችኋለሁ። እስከዚያው ሰላም ቆዩ።